ሲብዛላችሁ እንዴት ናችሁ ውድ ክርስቲያኖች እንዲሁም ሙስሊሞች። ዛሬ የምናየው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስግደት በምን መልኩ ይታያል የሚለውን ነው። ይቆያል። ስግደት በሁለት ይከፈላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ስግደት በሁለት ይከፈላል። እነዚህም የባህሪና የጸጋ ተብለው ይከፈላሉ። እነዚህ የባህሪና የጸጋ ተብለው ይከፈላሉ። የባህሪ ወይም የአምልኮ ለእግዚአብሔር ብቻ የሚቀርብ ሲሆን ፈጥረህናል ትገዛናለ ለወደፊቱም ተስፋ መንግስተ ሰማያትን ታወርሰናለ ብለን የምንሰግድለት ነው። የጸጋ ወይም የአክብሮት ለእመቤታችን ቅድስት ድንግል ማርያም ለቅዱሳን ለጻድቃን ለመላእክት ሁሉ እግዚአብሔር መርጧቸዋል፣ አክብሯቸዋል፣ እኛም እናከብሯቸዋለን ብለን የምናቀርበው የስግደት አይነት ነው። ለመላእክት ስግደት እንደሚገባ መጽሐፍ ቅዱስ ያስተምራል። መጽሐፍ ቅዱስ በግልጽ ስግደት ለመላእክት እንደሚገባ ያስተምራል። እስቲ እና እንያቸው። በኦሪት ዘፍጥረት ምዕራፍ 19 ከቁጥር 1 እስከ 2 ያለው ቃል እንዲህ ይላል። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ። ፊቱንም ወደ ምድር ደፍቶ ምን አደረገ? ሰገደ ሎጥ። እስቲ እንጨምር። ኦሪት ዘኍልቍ ምዕራፍ 22 ቁጥር 31 ላይ እንዲህ ይላል። እግዚአብሔርም የበለዓምን ዓይኖች ከፈተ፣ የእግዚአብሔር መልአክ በመንገዱ ቆሞ የተመዘዘ ሰይፍ በእጁ ይዞ አየ፣ ሰገደም፣ በግንባሩም ወደቀ። የበለዓምን ዓይን ከፍቶለት እግዚአብሔር ለመልአኩ ሰገደ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 21 ቁጥር 16 ላይ እንደዚህ ይላል። ዳዊትም ዓይኖቹን አነሳ፣ የእግዚአብሔር መልአክ በምድርና በሰማይ መካከል ቆሞ የተመዘዘ ሰይፍን በእጁ ሆኖ ወደ ኢየሩሳሌም ተዘርግቶ አየ። አስተውሉ፣ መልአክ ነው። ዳዊትም ሽማግሌዎቹ ማቅ ለብሰው በግንባራቸው ተደፉ፣ ሰገዱ ማለት ነው። እንግዲህ እንደ ልቤ የሚሆነኝ ዳዊት አገኘው ብሎ እግዚአብሔር፣ አስተውሉ፣ እንግዲህ እንደ ልቤ የሚሆነኝ አገኘው ብሏል አይደል? እግዚአብሔር በመዝሙር 78 ላይ ለዳዊት መስክሮለታል እንደዚህ በማለት አይደል? ለመላእክት ስግደት የማይገባ ዓለሙን ቢያውቁ ኖሮ ለመላእክ ባልሰገደ ነበር። ዳሩ ግን ምን አደረገ? ቅዱስ ዳዊት ልበ አምላክ ዳዊት ትሁት ነውና ለእግዚአብሔር መልአክ መስገድ ተገቢ መሆኑን አውቆ ሰገደ። በዚህም እግዚአብሔር አልተቆጣውም ማለት ነው። እስቲ ለቅዱሳን ደግሞ አሁን ለቅዱሳን መላእክት ስግደት እንደሚገባ ወደ 3 ጥቅሶችን ተመልክተናል። አሁን ደግሞ እስቲ ወደ ቅዱሳኖችና ጻድቃን ስግደት እንደሚገባ እናያለን። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 28 ቁጥር 14 ላይ እንደዚህ ይላል። ሳኦልም ሳሙኤል እንደሆነ አወቀ፣ በፊቱም ተጎነበሰ፣ በምድር ላይ እጅ ነሳ። ሳኦል ሳሙኤልን በማክበር መስገዱን ልብ እንበል። እዚህ ላይ ሳሙኤል ደግሞ ለምን ትሰግድልኛለህ ብለህ ተገቢ አይደለም ብሎ አላለው። ጌታችን በማቴዎስ ወንጌል ምዕራፍ 5 ቁጥር 47 ላይ እንደዚህ ይለናል። ወንድሞቻችሁም ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንን ያደርጉ የለምን? በዚህ ክፍል ጌታችን ኢየሱስ ስግደት ለወንድሞቻችን እንደሚገባ እየተናገረ ይገኛል። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስግደት በሁለት አይነት ይከፈላል ብለናል። አንደኛው የባህሪ ስግደትና ሁለተኛው ደግሞ የጸጋ ስግደት በማለት ነው። ስለዚህ ይህንን ይመስል ነበር። ላስተማረን ለጌታችን ለኢየሱስ ክርስቶስ ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር።